ሰላም ሰላም፣ ይሄ የዩቲዩብ ቻናላችን እና ናኒ ኤዲቲንግ የሚባለው የዩቲዩብ ቻናላችን ነው። ዛሬ የማሳያችሁ በዚህ ቪዲዮ እንዴት ሎጎ እንሰራለን ወይም ብራንድ ሎጎ እንዴት እንሰራለን የሚለውን ነው። ለዩቲዩብ ቻናላችን ወይም ለቲክቶክ ቻናላችን ወይም ለኢንስታግራም ቻናላችን እንዴት ሎጎ እንሰራለን የሚለውን ቪዲዮ ይዤላችሁ መጥቻለሁ። ይህንን ቪዲዮ ከማቅረቤ በፊት ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ይህንን ቪዲዮ ላይክ በማድረግ እንዲጀምሩ ታሳስባለሁ። ቀጥታ ወደ ክሮም እንገባና እሱን ለመስራት ሎጎን ለመስራት ብራንድ ክራውድ የሚል አለ። ብራንድ ክራውድ የሚለውን ዌብሳይት ሰርች እናደርጋለን። ከዛ እንደምታዩት ይህ ነው ዌብሳይቱ። ወደ ብራንድ ክራውድ እንሄድና ሎጎውን ወደ ለሰርች ነበር ከዚህ በፊት። ስለዚህ ሰርች ነው እንላለን። በዳሽክ እዚህ ጋር የዩቲዩብ ቻናላችን ነው ወይም የቲክቶክ ቻናላችን ነው የምናስገባው። የኔ ዳሽክ በሚለው ነው የምሰራው ዛሬ። ስለዚህ እዚህ ጋር ዳሽክ ይላል። እናንተ በፎቶ ወይም በአኒሜሽን በተለያዩ ነገር መስራት በፊደል በሌተር መስራት ስለምችሉ እኔ የፈለኩት ደግሞ በፊደል ስለሆነ በሌተር ብዬዋለሁ። ከዛ ሰርች እንላለን ማለት ነው። ሰርች ካለን በኋላ እንደዚህ ይመጣልናል። እናንተ የተመቻችሁን ትመርጣላችሁ። እኔ ተመቸኝ ይቺ ተመችታኛለች። ከዛ ከለር እንመርጣለን። በፈለጋችሁት ከለር መስራት ስለምትችሉ እኔ በዚህ በጥቁር አድርጌዋለሁ። በዚህ እናደርግና ኮንቲኒው እንላለን። ከዛ እንደዚህ ያመጣልናል። ይሄው ዳርክ ይላል እዚህ ጋር። ከዛ ኮንቲኒው እንለዋለን። ከዛ ስሎገር ሄር የሚል አለ እዚህ ጋር ስሎገር ሄርን ስለማያስፈልገን እናጠፋዋለን ማለት ነው። ከዛ ኮንቲኒው እንላለን። ከዛ እንዴት እንደሰራለን ከታች ወይም ከላይ በዚህም እንደዚህ በፈለጋችሁት ማለት ትችላላችሁ። እኔ በዚህኛው ተመችቶኛል። ከዛ ኮንቲኒው እንላለን። ከዛ ዳውንሎድ ይላል። ዳውንሎድ ለማድረግ እንደዚህ ራሱ ዳውንሎድ ለማድረግ ክፍያ ይጠይቃል። እና እንዴት ዳውንሎድ እናደርገዋለን ወይም እንዴት እንሰራዋለን ካላችሁ በቀላል እንደዚህ ስለሚጠይቅ ኢሜል አስገብታችሁ ክፍያ ምናምን ስላለ ኢሜል ካስገባችሁ ትተውትና እዚህ ጋር ወደ ላይ ታደርጉትና ኤክስ ምልክቱን ታደርጋታላችሁ። ከዛ ይሄንን ፎቶ ነው ራሱን ስክሪንሾት እናደርገዋለን። ስክሪንሾት ካደረግን በኋላ እንወጣለን። ከዛ ወደ ጋላሪ እንሄዳለን ማለት ነው። ስክሪንሻት ያደረግንበት ቦታ እንሄድና ኤዲት እንለዋለን እዚህ ጋር
ከዛ ክሮፕ እናደርገውና እንቆርጠዋለን ማለት ነው። እንደዚህ እንቆርጠውና ከዛ ሴቭ እንለዋለን። እንግዲህ ይሄው እንደዚህ ቆርጠነዋል። ሴቭ ካደረግን በኋላ እንደገና ወደ ክሮም እንገባለን። ጉግል ጄሚናይ አፕሊኬሽኑ ካላችሁ ወደ ጉግል ጄሚናይ እንገባለን። ከሌላችሁ ደግሞ ዌብሳይት ላይ ክሮም ላይ ገብተን እንሰራለን። እስካሁን ይህ ቪዲዮ ከተመቻችሁ ላይክ ማድረግ እንዳይረሳ። ከዛ ወደ ክሮም እንገባና ጄሚናይ ብለን ሰርች እናደርጋለን። የጄሚናይ ዌብሳይት ይሄ ነው። ከዛ ጄሚናይ ውስጥ እንገባለን። ጄሚናይ ላይ ከገባን በኋላ እዚህ ጋር እንደዚህ እንለዋለን። ይህንን ፎቶ ምርጥ የዩቱብ ሎጎ ስራልኝ እንለዋለን። ስራልኝ እንለውና ፎቶውን አንድ ለማድረግ እዚህ ጋር ፕላስ ምልክቷን እናደርጋታለን። ቀደም ስክሪንሻት ያደረግነውን ከዛ አፕሎድ ፋይል የሚላለች ከዛ እሷን እንነካታለን። ከዛ ዳውንሎድ የሚለው ላይ እናደርጋለን። ከዛ ወደ ጋላሪ እንሄድና እዚህ ጋር ቅድም ሴቭ ያደረግነው የቆረጥነውን ክሮፕ ያደረግነውን ይሄንን እንደነን እንለዋለን። ሴሌክት ካደረግን በኋላ ትንሽ እንጠብቀዋለን ሼር እስከሚያደርግልን ድረስ። እስካሁን ድረስ ይሄ ቪዲዮ ከተመቻችሁ ላይክ እንድታደርጉ ከዛ ሼር እናደርግለታለን ለጄሚናይ። ከዛ ሼር አድርገንለታል። እስቲ እነሱ ጄሚናይ ምርጥ የሚያደርገው በናኖ ባናና ስለሚሰራው በምርጥ አድርጎ ነው የሚሰራው። እናየዋለን ምን እንደሚሰጠን። ይሄ ፎቶ እንደዚህ ይላል። ከዛ ይሄንኑ እሱ አሳምሮት የዩቲዩብ ቻናል እንዲሆን አድርጎ አምጥቶታል። ከዛ ሴቭ የሚለውን እንነካለን። እስከሚወደልን ጠብቀውና ኢሜጅ ዳውንሎድ ብሏል። ይሄንን ካወረዳችሁ በኋላ ሎጎውን ዩቲዩብ ላይ ማስቀመጥ ትችላላችሁ። እንደዚህ አይነት ጠቃሚ ቪዲዮ እንዲደርስላችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። የደውሉ ምልክቷን ንኳት። ሌላ ምርጥ ቪዲዮ እንዲደርሳችሁ ኖቲፊኬሽኑ እንዲደርሳችሁ። ሌላ ቀጣይ ደግሞ በምን አይነት ቪዲዮ እንዲሰራላችሁ ወይም ኮንቴክት ምን ችግር እንዳለው በዚህ ቪዲዮ ላይ እና ምን እንዲሰራላችሁ የሚፈልጉትን ነገር እንድትነግሩኝ ያሳስባለሁ። መልካም